أولئك الذين اشتروا الحياة الدنيا بالآخرة فلا يخفف عنهم العذاب ولا هم ينصرون وناديناه أي يا إبراهيم هو يتطران قد صدقت الرؤيا برقت هلمهن أنا درك تازس قالوا በአጠቃላይ በምንም አይገናኝም። እናት ሳትኖርና እናት ስትኖር የሚከበረው ኢድ ደስታውም ይለያል። ብላክ ዴይ፣ በርዝ ዴይ፣ ወተር ዴይ፣ ከለር ዴይ እየተባሉ ይባላሉና ሙስሊሞች ሂጃብ መከልከል አለባቸው ብለሽ ታምኛለሽ? ኑር ሚዲያ ኑር ሚዲያ السلام عليكم ورحمة الله وبركاته بدقامي عيد مبارك تقبل الله منا ومنكم صالح الأعمال እንግዲህ የተከበራችሁ የኑር ሚዲያ ቤተሰቦች እንደምን ከረማችሁ የ1447ኛው የዒድ አልአድሃ በዓልን ምክንያት በማድረግ እንግዲህ የተለያዩ ፕሮግራሞችን እያቀረብንላችሁ የምንገኘው የኢማሙ ሻፊ መርከዝ ተማሪዎች እዚህ በፊት በተለያየ ፕሮግራም መድረክ ላይ የምትመለከቷቸው የምታውቋቸው ድንቅ ልጆች የሆኑ ዛሬም እንኳን አደረሳችሁ ለማለት መጥተዋል። እነሱ ጋር የተወሰነ ቆይታ አድርጋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ በአላህ ስም ጠይቃችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሱመያ እንኳን አደረሰሽ። እንኳን አብራ ደረሰን። ያው እንግዲህ የ1447ኛው የዒድ አልአድሃ በዓል ምክንያት በማድረግ በዓላችን በመርከዛችን እያከበርን እንገኛለን። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አማ ባዕድ አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ለ1447ኛው የዒድ አልአድሃ በዓል በሰላም አደረሳችሁ። ኢንሻአላህ ኸይር እንኳን አብሮ አደረሰን። አንቺ በቁርአን ቤታችን በትምህርትም ጎበዝ በቁርአንም ጎበዝ እንደሆንሽ ያው ይታወቃል። ትምህርት ቤት ላይ ከዚህ በፊት አንደኛ ወጥተሻልማ? አዎ። አንደኛ ስለወጣሽ ብለን ቃል ገብተንልሽ የሆነ ሽልማት ሸልመነሽ ነበር ነው? ረስተነዋል? አረሳነው። طيب ያው ዛሬ እንኳን ሽልማት ባይኖርም እስቲ ዒድ አልአድሃና ዒድ አልፊጥር የተለየ ድባብ አንቺ ጋር ያለው ወይም ደግሞ በጣም የሚያስደስትሽ የትኛው ነው ከሁለቱ? ዒድ አልአድሃ። እስከ ምክንያቱም ዒድ አልፊጥር ዛሬ ኢድ ሆኖ በነገታም ወደ ጾም አሁንም ደግሞ በነገ ነው ኢድ እየተባለም ይጾማልና አንድ ቀን ብቻ ነው ኢዱና ሰው የምትጠይቀው ሂዳ። የዒድ አልአድሃ ደግሞ 3 ቀን ድረስ እንደፈለክ ዘመድ አዝማድን ከጓደኞችን ጋር እንደፈለክ ትዝናናለህ። ኸይር። ስለዚህ ዒድ አልአድሃ አንቺ ጋር የበለጠ ደስ ይላል ማለት ነው። ዒድ አልፊጥርና ዒድ አልአድሃ አንድ የሚያደርጋቸው ነገር ምንድነው? የሚለያያቸው ነገር ለምሳሌ ሁለቱም ዒድ ናቸው። ዒድ አልፊጥር የተባለው ያንኛው ለምንድነው? ዒድ አልአድሃ ወይም ደግሞ የሚያያዘው ታሪክ ጋር ምንድነው? እሱ ነገር የሚያመሳስላቸው ልክ እንደ አንተ እንዳልከው ሁለቱም ዒድ መሆናቸው የደስታ ቀን መሆናቸው ነው። ግን ዒድ አልፊጥር የጾም መፍቻ ነው። ዒድ አልአድሃ ደግሞ የእርድ ወይም ደግሞ የተለያዩ ሙስሊሞች ሐጅ የሚያደርጉበት ሰዓት የሐጅ ጊዜ የሐጅ ወር ነው። ሐጅ ታደርጊያለሽ? ወደፊት? አዎ። ማሻአላህ አላህ ይወፍቅሽ። እስቲ አንዳንድ ስለ ትምህርት ቤት ወደ ትምህርት ቤት እንሄድና አሁን ባለንበት ዘመን ኢትዮጵያ ላይ ሀገራችን አክሱም የሚባል ላይ ሂጃብ ይከለከላሉ፣ ሶላት እንዳይሰግዱ ይከለከላሉ። ይሄን ነገር ታውቂያለሽ? ሰምተሽ ታውቂያለሽ? እስቲ ምንድነው ትያለሽ? አሁን ለምሳሌ ሙስሊሞች ሂጃብ መከልከል አለባቸው ብለሽ ታምኛለሽ? የለባቸውም። ሁሉም የራሱን ሃይማኖት ያክብር። እነዚህም አይንኩ እነዛም ማንካት የለባቸው። ስለዚህ ሂጃብ መከልከል የለባቸው። በዚህ ጉዳይ ላይ እንግዲህ ራሱን የቻለ ሌላ ፕሮግራም በሌላ ጊዜ የምንሰራ ይሆናል። ተመልካቾች አሁን ዒድ እንደመሆኑ እነሱንም እያሰብናቸው ነው ዒዳችን የምናከብረው። እነሱ አሁን ጁምዓ የሚሰግዱበት ሶላት የሚሰግዱበት ሁላ ተከልክለዋል። በጣም በሚያሳዝን መልኩ ዒድ ራሱ መስገጃ የላቸውም ማለት ነው። በጣም በሚያሳዝን መልኩ ግን ይሄ መሆን የለበትም ነበር። መንግስት ባለበት ሀገር፣ ፍትህ ባለበት ሀገር ይሄ ነገር ሊፈጠር አይችልም ነበረ። አላህ ይድረስላቸው። ትምህርት ቤት ላይ የተለያዩ በዓሎች ይከበራሉ ይባላል። ብላክ ዴይ፣ በርዝ ዴይ፣ ወተር ዴይ፣ ከለር ዴይ እየተባሉ ይባላሉና ስለነሱ ትንሽ ማብራሪያ የምታውቂው ነገር አለሽ?
አዎ እኔ ሁለቱን ስላየሁኝ ወተር ዴይና ከለር ዴይ ያየሁኝ። በመጀመሪያ ወተር ዴይን ያከብሩና ውሃ እየተረጫጩ አሁን ደግሞ በበነገታው ከለር ይገዙና ነጭ ቲሸርት ምናምን ለብሰው ከለር ዴይን እየተረጫጩ ያከብራሉ። ምንድነው ግን ጥቅሙ? ምንም ጥቅም የለውም፣ ዝም ብሎ መማናቀር። ከፈረንጅ ነው አይደል የመጣው ይሄ ነገር? የሁዳዎችን መከተል አለብን? ያረ የለብንም። በጣም በሚገርም ሁኔታ በፕላትፎርም ላይ የተለያዩ ቪዲዮዎችን ስክሮል እያረኩኝ ያየሁት ነበርና እናንተን የሚያካክሉ ልጆች በተለያየ ኮሊደር ላይ እየተሄዱ የሆነ ቦታ ላይ እንትን ይሰራሉ፣ ቪዲዮ ይሰራሉ። የፊልም ማለት ነው፣ የፍቅር ፊልም ምናምን አይነት ነገርና ይሄ ነገር አግባብ ነው ብላችሁ ታስባላችሁ? ሲለኩያችሁ ምክር ስጡ። አግባብ አይደለም። በእኛ ሰዓት እያሉ ተበላሽተውማ በአሁን ሰዓት ነው ኸይር ስራ መስራት ያለባቸውና ይህ ትክክል አይደለም። ታዳሚ ያዘጋጀሽውን ፕሮግራም ሲያቀርብልኝ أعوذ بالله من الشيطان الرجيم أولئك الذين اشتروا الحياة الدنيا بالآخرة فلا يخفف عنهم العذاب ولا هم ينصرون ولقد آتينا موسى الكتاب وقفينا من بعده بالرسل وآتينا عيسى ابن مريم البينات وأيدناه بروح القدس أفكلما جاءكم رسول بما لا تهوى أنفسكم استكبرتم ففريقا كذبتم وفريقا تقتلون وقالوا قلوبنا غلف بل لعنهم الله بكفرهم فقليلا ما يؤمنون ولما جاءهم كتاب من عند الله مصدقا لما معهم وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به فلعنة الله على الكافرين بئس ما اشتروا به أنفسهم أن يكفروا بما أنزل الله بغيا أن ينزل الله من فضله على من يشاء من عباده فباءوا بغضب على غضب وللكافرين عذاب مهين وإذا قيل لهم آمنوا بما أنزل الله قالوا نؤمن بما أنزل علينا ويكفرون بما وراءه وهو الحق مصدقا لما معهم قل فلم تقتلون أنبياء الله من قبل إن كنتم مؤمنين صدق الله العظيم ድጋሚ እንኳን ለ1447ኛው የዒድ አልአድሃ በዓል በሰላም አደረሳችሁ እያልን በሌሎቹም እንደዚሁ መድረክ ላይ የቀረቡ ልጆች አሉ። ነዋል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ዒድ ሙባረክ። እንኳን አደረሰሽ። እንኳን አደረሰ። ኸይር ነዋል፣ እስቲ ወደ አዘጋጀሽ ፕሮግራም ሳታልፊ በፊት በባለፈው አመት ብቻሽን ነበርና ዒድ ያከበርሽው፣ እናትሽ የለችም ነበረ። ዘንድሮ ግን እናትሽ መታልሻለች። በባለፈው አመት የምታስታውሺ ከሆነ ፕሮግራም ሰርተን ነበር። እናትሽ የለችም ነበርና እናትሽ ያለችና እናትሽ ሳትኖር ዒድ ምን ይመስላል? እናት ሳትኖር ብዙም ደስ አይልም ነበር፣ ግን አሁን እናት ስትኖር ደስ ይላል። ምንድነው እስቲ ልዩነቱ? ደስታ ብቻ ነው? ለምሳሌ አሁን ሁሉም አሁን እናቶቻችሁ እዚህ ያሉ ልጆች አሉ የሌሉም አሉና እናትሽ ጋር አብረሽ ዒድ ስታከብሪ ሳታከብሪ በደንብ ዘርዘር አድርገሽ ነገር ምንድነው የተለየን ምን አለው? በአጠቃላይ በምንም አይገናኝም። እናት ሳትኖርና እናት ስትኖር የሚከበረው ዒድ ደስታውም ይለያል። ስለዚህ ምንም አይገናኝም ነው። እናትሽ ስትኖር በጣም ደስ ይልሻል። አዎ ለዛ ነው ማለት ነው አሁን በጣም ደስ ብሎ ያማረብሽ። እንግዲህ ተመልካቾች እንዳያችሁት ብዙ እህቶች ልጆቻችሁን ጥላችሁ ርዝቅ ፍለጋ በተለያዩ ሀገር ላይ የተንከራተታችሁ የምትገኙ እህቶቼ ሐቂቃ ልጆቻችሁ እናንተ ጋር ሆነው በዓልን ቢያከብሩ ምን ያህል ደስታ ሊሰማችሁ እንደሚችል ከዚሁ ራሱ መገመት ይቻላል። እንግዲህ በዓላቸውን አላህ Subhanahu Wa Ta'ala ያማረ አላህ ያድርግላችሁ፣ አላህ ያሳምርላችሁ ነው የምንለው። ዒድ አልአድሃና ዒድ አልፊጥር ሁለቱ በዓል በጣም ደስ የሚልሽ የቱ ነው? የዒድ አልአድሃ ነው። እስቲ ለምን?
ኢደል ፊጥር ዛሬ ኢድ ቢሆን እንደ ነገተኛው ጾም ነው። ግን ኢደል አድሃ ደግሞ እስከ 3 ቀናቶች የሚከበር ስለሆነ የኢደል አድሃ ደስ ይለኛል። ግን ኢደል ፊጥርና ኢደል አድሃ አንድ የሚያደርጋቸው ነገር ምንድነው? የሚለያያቸው ነገር ምንድነው? ኢደል አድሃ በነገተኛው ጾም ነው። ኢደል አድሃ ኢደል ፊጥር እሺ በነገተኛው ጾም ስለሆነ ኢደል አድሃ ደግሞ እስከ 3 ቀናት ስለሚከበር አያመ ተሽሪቅን መጾም ስለማይቻል ያው እስከ 3 ቀን ድረስ ጾም ነው ማለት ነው። طيب እስቲ በዚሁ አጋጣሚ ኢደል አድሃ ላይ ማንን እንዳረደ ታውቂያለሽ? ማለቴ ሊያርድ እንደነበረ ከነብይ ነብዩላህ ኢብራሂም ልጃቸውን ኢስማኤል ሊያርዱ ነበር። አሁን ያ ነገር ቀርቷልማ። በነብዩላህ ኢስማኤል ፋንታ ምንድን ነበር የወረደው? በግ። አሁን ያ በግ ባይወርድና ባይታረድ ኑሮ በየቤቱ በየአመቱ አንዳንድ ልጅ ይታረዳል ቢባል ከአንድ ቤት መጀመሪያ ከናንተ ቤት መጀመሪያ የሚታረደው ማን ነበር? እኔ ነበርኩ። የመጀመሪያ ልጅ ነሽ? ስለዚህ ትታረጂ ነበር። ግን እሺ ትያለሽ? አይ ዳግሪክ ተብዳልማ። طيب እስቲ የእንኳን አደረሳችሁ መልእክት ድልልስትሽና ወደ ፕሮግራም ሳትገቢ በፊት የእንኳን አደረሳችሁ መልእክት አስተላልፊላችሁ። ለ1447ኛው ለኢደል አድሃ በዓል እንኳን አደረሳችሁ እላለሁ። ይሄ ኢድ የሰላም የፍቅርና የአንድነት እንዲሆንላችሁ እመኛለሁ። خير እስቲ ምንድነው ያዘጋጀሽው ፕሮግራም? ታሪክ ነው የነብዩላህ ኢብራሂም እና የነብዩላህ ኢስማኤል ታሪክ። ከበጀሙ ፊታቲወን አስጅርተን ሁንዲ ኢድኒ ጉዳ ከኑቲ ከበጅን ኩን አከሱመቲ ከንዱ ፌኦሶ ኢንታኔ ሴና ባዬ ነመቲ ቶሉፊ ኦኔ ተምሳሱ ወጎታ ኩመማ ዱረ ከራወቲ ከን ኢቲን ያደኑዳ سينان كن سينا أبا نبي الله إبراهيم عليه السلام في علم إساني جعل سما نبي الله إسماعيل عليه السلام تي نبي الله إبراهيم ربي إساني تيف باي أججم تران جارسما إساني تين ربي مجأ باي بريدا أججم في أبسا كنتي كان إسماعيل جلام تكيني إبراهيم علم إساني باي جالة ربي نس أكس جري فبشرناه بغلام حليم مجأ أبسا كابون إسا جمع تشيفني مجأ كن إسماعيلي هاتو ملي قيان تكو قدتي يرو عبا إساتي غرغارو جالكابي نبي الله إبراهيم قرم سا قدتو إسا مدتي أبجو إساتي مجأ إسا جالة مع إسماعيل أسو قالو هاركي أبجو نبيو تافيمو أجاجة لغا كالربي رادو فيتوري gara ilmaan isaanii Ismaa'il deemaniiti akkas jedhaniin yaa ilma koo ani abjuu kootiin sitti dhahaadhee osoon si qaluun harke mee ati maal jettaa jedheen kabajamu Ismaa'il yeroos mucaa xinnoo ture garuu kabajnii fi jaalalli inni rabbiif qabu guddaadha. Abbaa isaatiif maal jedhee akka deebisee beektanii rabbiin quraanni akkasuun jedheera yaa abati fa'al maa tu'maru satajidunii inshaa Allahu mina saabiriin yaa abbaa koo أججمتي دلقي فدي ربي تين أبسطوتا كيسانا أرغتا جدين سبحان الله أبا في علمي عجج ربي فهركا كينا نيرو لما لساني تو عجج ربي فقوتو متبولا فلما أسلم وتلاه لجنين يرو لما إساني ربي تعجج من عدى إساتي لفتي إسادبي نبي الله إبراهيم بالله مرما مجا إساج إبسي بالله مرما إسا إرافدي قروا بالله مرما سمرو حندان ديني ربي أقومنا إبراهيم في أبسا إسماعيل هاركيرا قرم سيتاس إنجفان ندربانيرو يرو كان ربي سبحانه وتعالى جبريل عليه السلام يتفولا وداتكوك أبسيسي قردتشيتي إرقي ربي نس أكس جدي وناديناه عن يا إبراهيم قد صدقت الرؤيا يا إبراهيم ستي إحاني وأمني عبدوك يقوم ستي أججمتي تاجرين كبجمو نتسينا كان الروانتي بنا اسمع وناديناه عن يا إبراهيم قد صدقت الرؤيا يا إبراهيم عبدوك يقوم ستي أججمتي تاجرين يرو كان إسماعيل أفكالي إدو إساتي هولان سنك ألمي كبجمو نتسينا كان الروان تبانانو يرو حمد ربي فأججمو أكا قمنو إسين وركين يجعل سمو أكو نبي الله إسماعيل أججمو أكا قمنو دا
ዒድ ጋሪ ኢሲኒ ፋተው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ እንግዲህ የኢማሙ ሻፊ መርከዝ ተማሪዎች ድንቅ ልጆች በፈለጋችሁት ቋንቋ የፈለጋችሁትን ፕሮግራም ማቅረብ የሚችሉ አቅም እንዳላቸው ይሄው እኔ እንኳን ሳልሆን እናንተው ለራሳችሁ ምስክር መሆን ትችላላችሁ። እንግዲህ በድጋሜ የ1447ኛው የዒድ አልአድሃ በዓል በሰላም አደረሳችሁ እያልን ፕሮግራማችን ይቀጥላል። ሰላም አለይኩም። ወአለይኩም ሰላም። ደህና ነሽ? ነጅዋ ከቁርአን ቤት ስወጣ ወደቀች አሉ። በመጀመሪያ እንኳን አደረሰሽ። እንኳን አሪፍ ነው። መሆና ነው ነጅዋ የወደቀችው? አብራችሁ እየሄዳችሁ ነበር? እስቲ እንዴት እንደሆነ ንገሪኝ። አብራችሁ እየሄዳችሁ እንዴት ነበር የሆነችው? መጀመሪያ አብረን እየሄድን እንዳለ ወደቅ ቁጭ ብላ ነበር። ከዛ ወደቀ። ከዛ በኋላ አነሳናትና የሆነ ቦታ አስገባናትና ከዛም በኋላ ሲቀራባት ጮኸ። አዎ እኛ ቀርተንባት ነበርና አድናን ስጠሪው ነበርው። ለዛ ነው እንዴ? ከዛ የሆነ አብዱራህማን የሚባል ብቻ አሁን ሽራለችማ። በኢድ ቀን መታመም የለባትም። አላህ ሽራት። ኢድ እንዴት ነው እስቲ እናንተ ቤት? ትንሹ ወንድምሽ አልመጣምሳ? ኢምራን ነው እሱ ኢድ አያከብርም እንዴ? ኢድ እንዴት ነው እስቲ የምታከብሩት እናንተ ቤት? ምን እያደረጋችሁ? አሁን ለምሳሌ የበዓል ቀን ብር ይሰጥሻል? ብር ሲሰጡሽ ምንድን ነው የምትገዢው? ምንድን ነው የምታደርጊው? ምን ቺፕስ? እንደው ሁሉም ቺፕስ ብቻ ነው የምትወዱት? ኩኪስ ምናምን አትወጂም? ብስኩት ምናምን ትበላላችሁማ? ሮኬት ሳታፈነጃለሽ ነው እናንተ ቤት የሚያፈነዳለ? ሮኬት አይፈነዳም። የበዓል ቀን የሚፈነዳ ሳይሆን ደስ የሚል ነገር ብቻ ነው እንትን የሚባለውና ኢደል አድሃና ኢደል ፊጥር በጣም ደስ የሚል ሼቱ ኢደል አድሃ። ለምን አሁን ኢደል አድሃ ጧት ወደ ኢድ ስንሄድ በልተን ነው ሳንበላ? ሳንበላ አይደል? ኢደል ፊጥርሳ በልተን ምን በልተን? ገንፎ ምናምን የፈለግነው ነው አይደል? አዎ። ዒደል አድሃ ግን በጾም እንሄዳለን፣ ከዛ ስንመለስ ነው የምናፈጥረው ማለት ነው። ማሻአላህ። እስቲ የዒድ ተክቢራ ብቻሽን ትጋብዥኛለሽ? እስቲ ጋብዥ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ ወአላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ ወአላሁ አክበር ወሊላሂል ሐምድ አላሁ አክበር ከቢራ ወልሐምዱሊላህ ከሲራ ወሱብሃነላሂ ቡክረተን ወአሲላ ላኢላሃ ኢለላህ ወላ ነዕቡዱ ኢላ ኢያሁ ሙኽሊሲነ ለሁዲነ ወለው ከሪሀል ካፊሩን ላኢላሃ ኢለላህ ወሕደሁ ሰደቀ ወዕደሁ ወነሰረ ዐብደሁ ወዐዘ ጁንደሁ ወዐዘበል አሕዛበ ወሕደሁ ላኢላሃ ኢለላህ ወአላሁ አክበር። ማሻአላህ። ሙናዬ እንኳን ለ1447ኛው የዒደል አድሃ በዓል በሰላም አደረሰሽ አደረሰን። አመት ደግሞ አላህ ያድርሰን። እንግዲህ ሙና መሐመድ ኑር ጋር የነበረን አጠር ያለ የዒድ ፕሮግራም ይሄን ይመስላል። ከጎኗ የተቀመጠች ደግሞ እንቁ የመርከዛችን ተማሪ መግፊራ ጀማል አለች። እሷ ጋር ደግሞ የተወሰነ ቆይታ እናደርጋለን። አሁንም ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። በተጨማሪም የኦንላይን ቅራአት የምትፈልጉ ውጭ ሀገር የምትቀመጡ እህቶቼ በዚህ በስክሪን ላይ በሚታየው ስልክ ቁጥር በ0922546212 በዋትስአፕ በኢሞ በቴሌግራም በተለያዩ ፕላትፎርም ደውላችሁ ቅራአታችሁ መቅራት ትችላላችሁ እንላችኋለን። በድጋሜ ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። እንኳን አደረሰሽ። እንኳን አብሮ አደረሰ። ኸይር። መግፊራ
እስቲ ዒደል አድሃና ዒደል ፊጥር ይለያያል። አሁን ያው ከጎንሽ ተቀምጦ የተለያዩ ማብራሪያ ሲሰጡ ነበረ። ከሁለቱም ዒድ በጣም ደስ የሚልሽ የቱ ነው? ዒደል አድሃ። ምክንያትሽ እስቲ ለምንድን ነው? ዒደል አድሃ 3 ቀን የሚከበረው፣ ይሄኛው ደግሞ 1 ቀን የሚከበረው። በዛ ላይ ደግሞ ኡድህያ የሚባል እርድ አለ ያስለምታራል። ኡድህያ ምን ጋር የተያያዘ ነው? ከነቢዩላህ ኢብራሂም አለይሂ ሰላም እና ከልጃቸው እስማኤል ጋር ታሪክ ጋር የሚያያዝ ኸይር። ነቢዩላህ ኢብራሂም ከሰማይ ያው በግ ወርዶ ነቢዩላህ እስማኤል ባይታረድ ኑሮ በየአመቱ ከአንድ ቤት ውስጥ አንዳንድ ልጅ ይታረዳል ቢባል ከቤታችሁ የመጀመሪያ የሚታረድ ሰው ማን ነበር? እኔ። መጀመሪያ ልጅ ነሽ አንቺ ነበርሽ? ግን ሐቂቃውን እናውራና አባትሽ ቢለው አንስቶ ልጅ እንግዲህ የአላህ ትእዛዝ ነው ሀያ ነኝ ልረድሽ ቢልሽ ምን ይሰማሻል? ፍርሃት። ሁለቱም ልጆች አስቡት እናንተስ ብትሆኑ ሐቂቃ አሁን እንደዚህ አይነት ትእዛዝ ቢኖር ከባድ ነውማ። ግን ነብዩላህ እስማኤል እምቢ አለ እሺ አለ? እሺ ነው ያለው። እምቢ አላለ። ቢላዋው ግን አባትየው ሲገዘግዝ እሺ አለው? እምቢ ነው ያለው። ቢላዋው እምቢ አለ። አዎ አልታረድም አላለም ማለት ነው። ነብዩላህ እስማኤል በዛ ዘመን የነበሩና በዛ ዘመን የነበረ ይሄ ትእዛዝ መቀበልና አሁን በዚህ ዘመን ያለው የወጣቱ ክፍለ ጊዜ ይሄ ትእዛዝ አሁን ቢሆን ኖሮ ወጣቱ ክፍለ ጊዜ ይቀበላል ብለሽ ታስቢያለሽ? አይቀበልም። አባቱ አሁን ልጁን ልረድህ ብሎ ቢነሳ እሺ ይላል? ኧረ እሺ አይልም። እንደውም ምን ያደርጋል? ልቅደምክ ሳልቀደም ልቅደም ነው አይደለም ይላል። አንቺ ያዘጋጀሽው ፕሮግራም ዒደል አድሃ ጋር ይገናኛል። አሁን ደግሞ ዒደል አድሃ ያከበርን እንገኛለንና እስቲ ምንድነው ያዘጋጀሽው? ታሪክ የነብዩላህ ኢብራሂም እና የእስማኤል ታሪክ። ከዛ በፊት የእንኳን አደረሳችሁ መልእክት ለተመልካቾች፣ ለኢማሙ ሻፊ መርከዝ ተማሪዎች፣ አጠቃላይ ዓለም ላይ ለሚገኙ ሙስሊሞች መልእክትሽን አስተላልፊና ወደ ፕሮግራምሽ ግቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢማሙ ሻፊ መርከዝ ተማሪዎችና የኑር ሚዲያ ተመልካቾቻችን እንዲሁም በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር እንዲሆንላችሁ እመኛለሁ። ይህ ዛሬ የምናከብረው የኢድ በዓል ዝም ብሎ የመጣ ሳይሆን ከብዙ ሺህ ዓመታት በፊት የተከሰተን አንድ ድንቅና ልብ የሚነካ ታሪክ የምናስታውስበት ነው። ታሪኩ የነቢያት አባት የሆኑት የነቢዩላህ ኢብራሂም አለይሂ ሰላም እና የውዱ ልጃቸው የነቢዩላህ እስማኤል አለይሂ ሰላም ታሪክ ነው። ነቢዩላህ ኢብራሂም ለአላህ በጣም ታዛዥ ነበሩ። አላህ በስተርጅናቸው በጣም የሚያምር ታዛዥና ጨዋ ልጅ ሰጣቸው። አላህ በቁርአኑ እንዲህ ይነግረናል፣ ፈበሸርናሁ ቢጉላሚን ሐሊም፣ በታጋሽና ጨዋ ልጅ አበሰርነው። ይህ ልጅ እስማኤል ነበር። ታዲያ ይህ ልጅ አድጎ አባቱን ማገዝ ሲጀምር ነቢዩላህ ኢብራሂም አንድ ትልቅ ፈተና ገጠማቸው። ውዱ ልጃቸውን እስማኤልን በህልማቸው ሲያርዱት ተመለከቱ። ወደ ነብያት ህልም ደግሞ ከአላህ የመጣ እውነተኛ ትእዛዝ ነው። ወደ ልጃቸው እስማኤል ሄዱና ልጄ ሆይ አንተን በህልሜ ሳርድህ አየሁ፣ እስኪ ምን ትላለህ አሉት። እስማኤል ገና ትንሽ ነበር፣ ነገር ግን ለአላህ ያለው ታዛዥነትና አክብሮት ትልቅ ነበር። ለአባቱ ምን ብሎ መለሰላችሁ መሰላችሁ? ቁርአን እንዲህ ይነግረናል፣ ያ አበቲ ፍዐል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነስ ሷቢሪን። አባቴ ሆይ የታዘዝከውን ነገር ፈጽም፣ በአላህ ፍቃድ ደግሞ ከትዕግስተኞች ውስጥ ሆኜ ታገኘኛለህ አለው። ሱብሃንአላህ። አባትና ልጅ ለአላህ ትእዛዝ እጃቸውን ሰጡ። ሁለቱም ለአላህ ሙሉ በሙሉ ተገዙ። ፈለማ አስለማ ወተለሁ ሊልጀቢል፣ ሁለቱም ለአላህ በታዘዙና ልጁንም በግንባሩ ላይ በደፋው ጊዜ ነቢዩላህ ኢብራሂም ውዱ ልጃቸውን እስማኤልን አስተኝተው ቢላውን በጉሮሮ ላይ ያሳረፉት። ነገር ግን ቢላው ሊቆርጥ አልቻለም ነበር። አላህ የኢብራሂምን እውነተኛና ታዛዥነት፣ የእስማኤልን ትዕግስት አይቷል። ፈተናውን በድል ተወጡ። በዚህ ጊዜ አላህ ሱብሓነሁ ወተዓላ ጅብሪል አለይሂ ሰላምን አንድ ትልቅ የበግ ሙክት ይዞ ወደ ምድር ላከው። አላህም እንዲህ አላቸው፣ ወናደይናሁ አያ ኢብራሂም ሆይ ተጣራን፣ ቀድ ሰደቅተ ሩእያ፣ በእርግጥም ህልምህን እውን አደረግክ፣ ታዘዝክ አለው። ልጃቸው እስማኤል ተርፎ በምትኩ ያ ትልቅ በግ ተሰዋ። ውድ ተመልካቾቻችን እኛም ከዚህ ታሪክ የምንማረው አላህን ሁልጊዜ መታዘዝ እንዳለብን፣ ወላጆቻችን እንደ ነቢዩላህ እስማኤል መታዘዝና ማክበር እንዳለብን ነው። ዛሬ በዒድ አልአድሃ የምናርደው እርድ ሁሉ ይህንን የታዛዥነት የመስዋዕትነት ታሪክ የምናስታውስበት ነው። በድጋሚ እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ በጣም ሐቂቃ እውነት ለመናገር
ዒድ አልአድሃ ሲባል የነብዩላህ ኢብራሂምና የነብዩላህ እስማኤል ታሪክ ሳይወሳ አይቀርም። የትም ቦታ ላይ ቢኬድ ነብዩላህ ኢብራሂም ልጃቸውን ሊያርዱ ነበር፣ እንደዚህ ሊያረጉ ነበር፣ እንደዚህ ሊያረጉ ሁሉም ታሪኩን ሐታ ከሙስሊሙ ማህበረሰብ ውጪ ሌላው ክፍል ራሱ በደንብ ያወቀበት ታሪክ ነውና እኛ ሙስሊሞችም ይሄንን ታሪክ በደንብ አድርገን ልናውቀውና ልንገነዘበው ይገባል። ከታሪኩ ደግሞ የምንማረው ነገር ቢኖር ልጆች ወላጆቻቸውን መታዘዝ እንዳለባቸው፣ ሐታ ሌላው ነገር ቢቀር ድንጋይ ስበሩ እንኳን ልረድህና እንኳን ቢባል ምን መደረግ አለበት? እሺ ነው እንጂ መባል የለበትም። ነብዩላህ እስማኤል አባታቸው ልጄ አላህ እንደዚህ ያዞኛልና ሲሉት ልብሳቸውን በፌስታል ይዞ አልጠፉም ማለት ነው። አልፈረጠጡም። መርሐባ አባቴ ኢፍዓል ማ ቱእመር የታዘዝከውን ስራ ነበር የተባሉትና እኛንም ትግስቱን አላህ ይስጠን። ሌላ የምትጨምሪልን ነገር አለ? የለም። እንግዲህ ዒዳችሁ የሰላም የፍቅር የተባረከ ዒድ አላህ ያድርግላችሁ። ከዚህ ታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ። በድጋሚ ዒድ ሙባረክ። ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። Nur Media